አጭር ጥያቄ አጭር መልስ። በህይወት ልታጣው የማትፈልገው አንድ ነገር? መጽሐፍ ነው። ልጅነት ምን እንደሆነ? ልጅነት መቦረቂያ ነው። ተፈጥሮም እኮ የፈጠረን ለመቦረቅ ነው። ግን ያሳዝናል። በ3 ዓመት በ2 ዓመት ዴይኬር ትገባል። በዚህ ዘመን አይደል? በ3 ዓመትህ ትምህርት ቤት ትገባል። ምናልባት አሁን ስልጣንም ከያዙ ሀብትም ካገኙ በኋላ የሚቦርቁብን ያቺ የመቦረቂያ ዘመናቸው ሳትሟላ ስላለፈች ይመስለኛል። ካራክተራይዜሽን ላይ ገጸ ባህሪ ሲሳል ወንድነትን መሳል አለ። ወንድ ሆኖ ወንድ መሳል አለ። ወንድ ሆኖ ሴትን ደግሞ ካራክተር መሳል ያስቸግራል። ያስቸግር ይችላል። ለምን ሴት ሆነን ኖረን አናውቅም? የሚያስቸግረው የሴት ልጅ ጸባይ ነው። ሴትም ሆነ ለመጻፍ የሚያስቸግር ይመስለኛል። በአይን እንኳን ቅንድብን ከፍ ዝቅ በማድረግ ሲያወሩታ ያለ የተሟላ ቋንቋ ንገሩኝ፣ የት ነው የተግባባችሁ ትላል እና በጣም ቅርብ የሆኑ ሴት ጓደኞቼ ይነግሩኛል። ሚስጥሩንም ሳይቀር ገመናውንም ሳይቀር። ገመናውን ልክ እንደ ሴት ሆኜ እንዳይወጣ አደርጋለሁ። ወንድ ደግሞ አወቀውም አላወቀውም ጉዳት የማያመጣባቸውን ደግሞ ጽፈዋል። ጓደኝነት በአንድ ቃል ግለጽልኝ። ምንድን ነው ላንተ? ጓደኝነት የነፍስ መናበብ ነው። ሰው ማለት በቃ ከንቱ የሚሞተውን ስታይ ታዝናለህ። እኔ ብዙ ጊዜ ኢብን እናቴ ስትሞት ያለቀስኩት ለሰው ልጅ ነው። ሰው ይሄ ነው ብዬ ነው ያለቀስኩት እንጂ እናቴ ሞተች ብዬ አይደለም። የሰው ዕጣ ፈንታ ያሳዝናል በጣም። ፖለቲካ እንግዲህ ወል አንድ መጽሐፍ አነበብኩና ከሱ ላይ ያገኘሁት አንዲት ቃል ብቻ ነው ወርድ ሆሞ ኢሬክተስ ይልሃል አይደል? ከዛ በፊት ሆሞ ሳፒየንስ አሉ ምናምን። የዚህ ዘመን ሰው ምን ይባላል ይልና ሆሞ ፖለቲከስ ነው ይልሃል። እና ሁሉንም ነገር የምትጠጣው ውሃ ላይ ሁሉ ፖለቲካ አለ። እና ሆሞ ፖለቲከስ ነኝ አይደል? ብትሸሸው የማይሸሽ ማለት ነው። ስልጣኔ ሰው ማክበር ነው፣ ሰው መውደድ፣ ወደ መላእክት መጠጋት ነው። ከቻልክ እንስሳዎቹንም ከሰው አልፈህ እንስሳዎቹንም የምታከብርበትና የምትወድበት። ነጻነት ስራ አለመስራት ነው ለኔ። መቀጠር፣ በይበልጥ መቀጠር 10 ዓመት ሆኖኛል ነጻነትን ከቀመስኳት። አሁን እንደፈለግኩ ተኛለሁ፣ በፈለግኩት ሰዓት ተነስቼ ራሴን ስራ እሰራለሁ። ግን ዞሮ እሱም ውስጥ ባርነት አለው። ለካ መስራት አለብህ። የራስህ አለቃ ከራስህ ውስጥ ይወጣል። የራስህ ምንዝር ከራስህ ውስጥ ይወጣል። አዛዥና ታዛዥ ለሁለት ተከፍለ ቁጭ ትላለህ። ስለዚህ ባርነት እጣ ፈንታችን ነው ማለት ነው የሰው ልጆች። ወደ ኋላ ሄደህ ከዘመን ርቀህ እንደው ብታገኘው ደስ የሚል አንድ ደራሲ? ዶስቶየቭስኪ። ህይወት ኮንትራት ናት እንግዲህ እና ከብዳትን ከቻልን የመጨረሻዋ ሊስት ድረስ ማቅለል ተገቢ ነው። እኔ በማቅለል ውስጥ ነው የምኖረው። ለእኔ ኮንፈርት፣ ለእኔ ማሸብረቅ፣ ለእኔ ምናምን የማውጣው ገንዘብ መሰረታዊ የህይወት ፍላጎቱን ማሟላት ያልቻለ አጠገቤ አለ። በሱ ዘንድ አሸብርቄ ባልፍ ምን ያደርጋል? በልቼ ተወጥሬ ባልፍ ምን ያደርጋል? አብደላ ዝራሁንም ላንሳው። ይኸውልህ ምግብ ቤት የምንገባባት እናት ምግብ ቤት አለች፣ በቀለች ምግብ ቤትና ዘዛ ስንገባ ለ2-3 ምግብ ነው የምናዘው። ምክንያቱም አንዱ ምግብ ዝም ብለን ስጧቸው ብንል አይሰጡ። የራሳችንን ፋንታን በላና የእነሱን አንነካም እንትን ተብሎ ተነካክቶ መልሰውም ሊሸጡት አይችሉ። ምግብ ቤቶች በሙሉ የምንሄደው እንደሱ ነው። ያችንን እንተዋለን። በር ላይ ፌስታል ይዘው የተቀመጡ አንድ ጋብዝ ናቸው ማለት ነው። ይሄ ቅድስና እኮ ነው። የሰው ልጅ የተፈጠረው በራሱ መንገድ ያገኘውን ለራሱ ብቻ እንዲጠቀም አይደለም። ከስሩ ያለውን ማደላደል ያስፈልጋል። ከልጅ በላይ ምንም የለም። እናንተ ሁሉንም ነገር ሰብስባችሁ ልጆቻችሁን የሚጎዳ ኢንቫይሮንመንት ብትፈጥሩ ምን ያደርጋል? ሳይማር የቀረ በችግር ሳይበላ የኖረ ሳይጠጣ የኖረ መሞትን የህይወቱ አማራጭ ያደረገ ዘሎ ቤታችሁን ሰብሮ ቢገባና ልጆቻችሁ ላይ ጉዳት ቢያደርግ ምን ያደርጋል አይደል? ቅድስናው ሰፊ ነው። የአብደላ ዝራ ምግብ ቤት ስንገባ 2 ያኔ ስራ የለኝም 2 3 4 ጋብዞኝ ከሆነ ምግብ በአስተናጋጆቹና በምግብ ቤት ባለቤቶቹ ዘንድ ሞገስ ላጣ ይሆናል። ሁል ጊዜ ጓደኛውን እየተከተለ እያስከፈለ የሚበላ ነው እንዳልባል ልንገባ ስንል እዚች ውስጥ ብር ያደርግልኝና ዛሬ የምትጋብዘው አንተ ነህ ይላል። ክብሬን አስመለሰልኝ አይደል? እንዲህ አይነት መንፈሳዊ ህይወት ውጪ የሆኑ ግን የእግዚአብሔርን ተግባር የሚያከናውኑ ብዙ ሰዎች አሉ። እና የህይወት ፍልስፍና ከዛ ቢነሳ ባንሰበስብ። ሌላው የህይወት
የመመሪያው መሰብሰብ ሊሆን ይችላል። ክምር ላይ እንደሚቀመጥ ዝንጀሮ የብር ተራራ ላይ ቁጭ ማለት ህልሙ የሆነ ሰው ይኖራል። በስሩ የሚያስተዳድራቸውን ሰዎች ማመናጨቅ ምን ህይወት ግቡ ሊሆን ይችላል። ወይም ደግሞ ጥሩ የሆነ ባለሀብት ለ1,000 ለ10,000 ለ20,000 ሰዎች የቤተሰብ ዋስትና የሚሆን የስራ እድል የሚፈጥር አለ። አንዳንዱኛ ከተማ ውስጥ ግን መወቀስ ያለበት እሱ ነው። ለሌላው ሰው የሚተርፍ ስራ ላይ ገንዘብን ከማፍሰስ ይልቅ ፎቅ ገንብቶ አንድ ወልዋይ ይቀጥራል፣ አንድ የሚጠብቅ በር ላይ ይቀጥራል፣ አንድ ማናጀር ይቀጥራል። ከዛ ገንዘብ ይሰበስባል። ከዛ ይልቅ አንድ ፋብሪካ አቋቁሞ 50 እና 60 ሰው 70 ሰው 80 ሰው ማተሚያ ቤት ሲሄድ ደስ ይለኛል። የኔን መጽሐፍ 20 ሴቶች ተቀምጠው ያሰባጥራሉ። በቃ ከዚህ በላይ ባታገኝስ ምን አለ? እነዛ 20 ሴቶች ሲጠሩ የሚሰሩ ናቸው። በሳምንትም አንዴ የሚሰሩ፣ በ15 ቀን አንዴ የሚሰሩ ናቸው። ሁልጊዜ ማሰብ ጠግበ በበላ ቁጥር ራስህ እንድትወቅስ ብርቱካንና ሙዝ ይዞ ወደ ቤት በገባ ቁጥር እዛ ጋ አንድ ልጅ አለች ብርቱካን ጭራሽ ስትበላ ታይታ አታውቅም ብለህ እንድታስብ የህይወት መመሪያ እሱ ነው። አንድ ሰባኪ ሚሽነሪ ነው፣ የመጽሐፍ ቅዱስ ሚሽነሪ ወደ አንድ ንጉሥ ዘንድ ቀረበ እና ንጉሡ አየ፣ ጊዜ የለኝም አለው። መጽሐፍ ቅዱስ ትልቅ ነው አይደል? አንድ መስመር ብቻ መጽሐፍ ቅዱስን የሚገልጽ አንድ መስመር ጠቅልለህ ንገረኝ አለው። እንዴት ነው መጽሐፍ ቅዱስ የሚጠቀለለው አይደል? መንፈሳዊ መንገዱ ካልተመራህ በስተቀር የሚያግዝህ መንፈስ ከኋላ ከሌለ በስተቀር መጽሐፍ ቅዱስ እንዴት ነው በአንድ መስመር ሊገለጽ የሚችለው? ሰውየው ግን ገለጸው። ምን ይላል? አንተ ላይ እንዲደረግ የማትፈልገውን በሌሎች ላይ አታድርግ ነው የሚለው መጽሐፍ ቅዱስ አለ። ለካ እንደሱ ነው። የሚቀጡ በሙሉ በራሳቸው ላይ ሲደረግ አይደል የማይወዱትን ነገር ለሌላ ላይ ሲያደርጉ የታዩ ናቸው በእግዚአብሔር። አንዱ ያ በለዓም ይሁን ምናምን የሚባለው ሰውዬ እንደሱ አለ። ሞት እንደዚህ ያስፈራልን አለ። ትሞታለህ ሲለው ነው ነብዩ። አየህ ነብዩ ኤልያስ ለካ ሲገል የነበረ ነው። ብዙ ሰዎች ገሏል በስልጣኑ ላይ እንዳለ እና ይሄን አርጋልና ትሞታለህ ሲለው በእውኑ ሞት እንዲያስፈራልን አለ። አየህ በሱ ላይ እንዲደረግ የማይፈልገውን ነው ሲያደርግ የነበረው። መጽሐፍ ቅዱስ ልክ እንደሱ ተጠቀለለ ማለት ነው። እግዚአብሔር ዝም ብሎ ወንበር ላይ ቁጭ ብሏል አሁን ሰማይ ቤት። ምክንያቱም መጽሐፍ እስኪመጣ እየጠበቀ ነው። ጊዜውን እሱ ነው የሚያውቀው አይደለም? እና እነዚህን 2000 ዓመት ሙሉ ቁጭ ብሏል ሰማይ ላይ። ምንድን ነው የሚሰራው? አፄ ቴዎድሮስ አንድ ጊዜ ምሁራኖቹን በሙሉ ሰበሰቡ። ሊቅ የተባለ በሙሉ ይሰብሰባሉ። ከሰበሰቡ በኋላ አንድ ጥያቄ ጠየቁ። እንግዲህ እግዚአብሔር አዳምና ሔዋንን ፈጠረ። ከፈጠረ በኋላ አጠፉ፣ ከገነት አባረራቸው። ሲያባረራቸው ግን ቃል ገብቶላቸው ነበር ከልጅ ልጅህ ምናምን። ስለዚህ ከድንግል ማርያም ተወለደ አይደለም? 33 ዓመት አስተማረ። ካስተማረ በኋላ ተወገረ፣ ተሰቀለ፣ ሞተ። በሶስተኛው ቀን ተነሳ፣ ከሙታን ተነሳ። አሁን ወደ ሰማይ አረገ። እዛ ምን ይሰራል ብለው ጠየቁ። እውነት ነው እኮ። እስቲ እንግዲህ አስቢ አይደል? እግዚአብሔር ዝም ብሎ ወንበር ላይ ቁጭ ብሏል አሁን ሰማይ ቤት። ምክንያቱም መጽሐፍ እስኪመጣ እየጠበቀ ነው። ጊዜውን እሱ ነው የሚያውቀው አይደለም? እና እነዚህን 2000 ዓመት ሙሉ ቁጭ ብሏል ሰማይ ላይ። ምንድን ነው የሚሰራው? እና እንደሱ ብለው ጠየቁ። ሊቆቹ በሙሉ ግራ ተጋቡ። ምን እንበል? ማን ሄዶ አየው አይደል? ግራ የሚያጋባ ነው። እዚህ ጋር የጠየቁት የሳይንስ ጉዳይ አይደለም። ሄደ ያየውን አይደለም። ኢማጂን የምታደርገውን ነገር ይሄ ነው። የምታየውን ነገር በምክንያታዊ በሆነ መንገድ መልስ ስጡኝ ነው ያሉት። ከዛ ትንሽ ከቆዩ በኋላ አንድ አይነ ስውር ሰው እጁን አነሳ። ጃንሆይ እኔ ልመልስ አለ። ሌላ ምንም አላለም። አይነ ስውሩ ምንድን ያለው? ቁና ይሰፋል፣ እግዚአብሔር እዛ ቁና ይሰፋል አለ። የሚገርመው ደግሞ የእሳቸው መረዳት ነው። እውነቱን ነው አግኝቶታል አሉ። እውነቱን ነው አግኝቶታል። እዛ ይሄኔ ቁና ይሰፋል። በእርግጥም ወይኔ መይሰው የኔንም ቁና እየሰፋ ነው። ዙሩ አልሞላለት ብሎ ነው እስካሁንም የታገሰኝ ነው። ቁና በኢትዮጵያዊ አገር በቀል አመለካከት ቁና ብድር የምትወስጅበትና ብድር የምትመልሽበት ነው። እዚህ ያደረግሽው እያንዳንዷ ነገር በቁና ተሰፍራ፣ በኢትዮጵያዊ አመለካከት በቁና ተሰፍራ እዛ ታገኛታለሽ፣ አይቀርም። ስለዚህ አፄ ቴዎድሮስም ላደረጉት ነገር በሙሉ ቁናቸው ዙሩ አልሞላም። እንግዲህ
የድህነት እና የሀብታም ዴፊኒሽኑ እኮ ቀላል ነው። አንድ መስመር ናት። በቃኝ ማለትና በቃኝ አለማለት ነው። ሀብታም ሆነ በቃኝ ካላልክ ድሃ ነህ። ድሃ ሆነ በቃኝ ካልክ ሀብታም ነህ። መንገዱ ይሄ ነው። ደስታም የሚኖረው እንደሱ ሲሆን ነው ብዬ አስባለሁ። እግዚአብሔርንም አለማማረር፣ በሆነ ባልሆነው አለመጸለይ። ኧረ እባክህ እንደው 100 ሺህ ብር ስጠኝ ብዬ ጸልዬ አላቅም፣ አልጸልይም። 50 ሺህ ብር ስጠኝ ብዬ አልጸልይም። በሚያስፈልገው ነገር ላይ ነው የምጸልየው። ለአንተ ድህነት ማለት መጽሐፍ አይተህ አቅም አንሶ አለመግዛት ማለት ነው? አዎ። እና ደግሞ የቸገረው ሰው መጥቶ መስጠት ሳትችል ስትቀር ስብሐት እንደሱ ይል ነበረ። የስብሐት ሌላ ነው። እንግዳ የሚቀበለው በሁለት መንገድ ነው። ገንዘብ ካለው ቤቱ ከሞላ እንኳን ደህና መጣ፣ እግሩን የሚታጠብበት ስጡት፣ ምሳ አቅርቡለት፣ እጁን አስታጡት ምናምን ይላል። አብርሃም ነው እንግዲህ ያኔ አብርሃም ሽስታ ሆኖ ከሄድክበት ምንድን ነው የቸገረው ፊት ይዘብኝ የምትመጣው? እግዚአብሔር ነኝ እንዴ ነውጣልኝ ይላል። ሌላ ይቅር ቴሌቪዥን ላይ አሁን ማዲያት የጠበሳት ሴት ብቅ ስትል ዝጉልኝ ችግር ልታወራ ነው። ያግዛት አይችልም።